12 17 ተጠቅሜ ነው ንጽጽር የሰራሁት ባገኛቸው ስፍራ ያዟቸው ክበቧቸው ቢሰጠቱ ሰላት ቢሰግዱ ግዴታ ግብር እስኪሰጡ ድረስ ግደሏቸው የሚለውን ሮሜ ላይ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚለውን ንጽጽር እያደረኩ ነው አብዛኛውን የሰጠውና በእውነት እንግዲህ በዚህ መከራ ብዙ ተሳትፎኛል ብናገረው አያልቅም ጊዜያቸውን ከመግደል ውጪ ምናልባት ብዙዎች የኔን መከራ ማያውቁ ኑሮ አይደለም ሲኖዶስ አውቀው ቀርቶ አይደለም በጋዜጣ ቤተክርስቲያን ያንድን ሰባኪ ያንድን ዘማሪ በቃ የለም የመጀመሪያ ጊዜ የኔ ነው እሱንም ማወቅ ከፈለጋችሁ ልደታ ቅድስት ልደታ 2001 ዓመተ ምህረት ነሐሴ 27 ቀን የታተመውን ህትመት ማግኘትና ማየት ይችላላችሁ ይሄ ነው በጣም ስላበዛውባችሁ ይቅርታ አላበዛም ቢሪ አላበዛም እዚህ ያለው ኦርቶዶክሳውያን ባለፈው ከነበረም ሌላም ኦርቶዶክሳውያን ስላሉ የኛ ወንድምና እህቶች እንዲያውቁ ነው እስቲ ምናልባት ለማያውቀው ለአዲሱ ትውልድ እንዲረዳ ነው እንጂ ያኔ የነበረው ቅበተ እምነት በተለይ 2000 መጀመሪያዎቹ አካባቢ እዚህ ያላችሁ የምታስታውሱ ታላቁ ፍጥጫ በሚል ከነ መምህር ብረታብና እነ ሳድቅ የሚለው አሁን እሱ አቡ ሃይደርን ነው በኋላ ላይ ነው አቡ ሃይደር ወደሚል ስሙ የተቀየረው ሳድቅ ነበር ስሙ ከኡስታዝ ሳድቅ መሐመድ ነው የሚለው ካሴቶቹም አሉ የራሱ አሁን ተቦጫጭሯን እንጂ ሳድቅ መሐመድ ነው የሚለው እሱም ራሱ ነው የሚለው የሱ ሲዲ ራሱ በኔስም ለዲያቆን ቢኒያም ፍሬው ብሎ የሰጠው እሱ ላይም ከሳድቅ መሐመድ ነው የሚለው ለዲያቆን ቢኒያም ፍሬው ከሳድቅ መሐመድ ነው የሚለው የሲዲው ካሴት ራሱ አሁን ያስ እዚህ ያለ ብዙ ሰው የሚያውቀው በአቡ ሃይደር ነውና ያኔ የነበረውን ከእስልምና የሚነሱ ቤተክርስቲያን ላይ ነገረ ክርስቶስ ላይ በተለይ ክርስቶስ አምላካችን ላይ እና ስላሴ ላይ እነሱ የነበሩ ጽርፈቶችን ሁሉ ይመክት የነበረው ወንድም ነው ዲያቆን ቢኒያም ምናልባት የምታውቁት አውደ ምህረት ላይ በሰፊ ሰብካል በሲዲዎች ታትሟል ትምህርቶቹ ቅድም እንዳልኩት 40 የሚጠጉ ምላሾች አሉ ቅበተ እምነት ላይ ሰራው መጽሐፍት አለው ከዚህ በፊት ሲገልጽልን እንደነበረው ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ በወቅቱ ለነበሩት ለአቡነ ሳሙኤልም እንደዚህ ማስተማሪያ የሚሆን ዶክመንትን አዘጋጅቶ የሰጠ ነው ለሌሎች ኦርቶዶክሳውያንም ይማሩበት ዘንድ በተለይ እስልምናው ላይ ፈርቀዳጅ የምንለው ነው እና ከዛ በኋላ ያለፈባቸው በጣም ብዙ የህይወት ውጣ ውረዶች አሉ ቅድም ከገለጸልን ውስጥ በጣም ጥቂቱ ነው የልጁ መታገት ደርሶበታል ልጁ ታግቶ ተወስዶበታል ተወቅቶበታል ከሞት ነው የተረፈው ለ3 ወር ያህል ሆስፒታል አብሮ ቆይቷል እሱም ደግሞ እንደዚሁ ከግድያ አምልጦ ለ9 ወር ያህል ዋሻ ውስጥ ጫካ ውስጥ ተደብቆ ነው የቆየው አሁንም ደግሞ ራቅ ያለ የሀገራችን ክፍል ውስጥ እንዲሁ ኦልሞስት ተሸሽጎ ነው ያለውና ላለፉት 14 ዓመታት በተጋድሎ ውስጥ በመሳደድ ውስጥ ያለ ወንድማችን ነው እኛም ደግሞ እዚህ የተገኘነው ዲያቆን ቢኒ እዚህም ያሉ የተቀሩትን ነገሮች የሚጠይቁን ተመልሰላቸዋለሁ ከመውጣት በፊት ግን እዚህ የተገኘነው ሁላችሁም ኦርቶዶክሳውያን በአንድም ይሁን በሌላ ቤተክርስቲያናችንን ያገለገሉ ያገዙ ግን የተገፉ አለው የሚላቸው ያጡ ጠያቂ ያጡ ከጎናቸው ደግሞ እኛ ልንኖር ሲገባ ደግሞ እንዲሁ እንደዘበት የረሳናቸው በጣም ብዙ አገልጋዮች አሉ በህይወታቸው የከፈሉ ነፍሳቸውን አስይዘው ስለ ክርስቶስ ስለ ትምህርቱችን ሁሉ የተፋለሙ ወንድሞቻችን ነን ስለዚህ እዚህ ያለነው እሱ ልናግዘው የፍቅር ነው እርዳታም አይደለም የፍቅር ወንድማችንን አለን ልንለው ከረጅም ጊዜ በኋላም ቢሆን እንዳስታወስነው እንዳረሳነው ልናሳየን ያለነው እዚህ የተገኘነው እና ኦርቶዶክሳውያን የሚጠበቅባችሁ ነገር ቴዲ አዘጋጅቷል የውጪ አካውንት ወንድማችን ጋር መድረስ ያለበትን ነገር እሱም ደግሞ ፈቃደኝነቱን ጠይቀን ደግሞ እሱም የሱ ፈቃደኛ ከሆነ ኢትዮጵያ ውስጥ አካውንት ካለ ወደሱ የማይሆንም ደግሞ ከሆነ ውጪ ቴዲ እንዳዘጋጀው ደግሞ ውጪ ባለው አካውንቶች ውስጥ እዚሁ ትራንስፓረንት ሆነን የገባውን ነገር ሁሉ ለወንድማችን በመጽሐፍትም በሌሎች አገልግሎቶችም ሊያገኝባቸው ወይም ደግሞ እሱ ሊፈጽምባቸው በሚችሉ ቁሳቁሶችም ወንድማችን ማገዝ በምንችለው ሁሉ እናግዛለን ባለፈው እንዳልነው ወንድማችን ቢችል ወደ አገልግሎት ቢመለስ ለኛም ደስታ ነው አሁን ቤተክርስቲያን ውስጥ ያገለግላል ነገር ግን አገልግሎት ስንል እንደ ቀድሞ በአውደ ምህረት ላይ ወጥቶ የቤተክርስቲያናችንን የክርስቶስ አምላካችንን ስም የሚጠራውን በጽርፈት የሚጠራውን እሱ ላይ የሚነዛውን ሁሉ ክፉ አሰራር ሁሉ የሚሰብርበትን ያንን አንደበቱን ይዞ ትምህርቱን ይዞ ቢመጣልን ለኛ ያሰየው ነው እሱም ደግሞ የመረጠው የህይወት ፓዝም ደግሞ ካለ እኛ የሚጠበቅብን ባለበት ሆኖ
እንዲያገለግል ቤተክርስቲያንን እንዲራዳ እኛም እንድንረዳው ለልጆቹም ለቤተሰቡም አለን እንድንለው ነው። ቴዲ ማን ነው ቢኒ ይሰማል አይደል ድምጻችን? አዎ ይሰማል። አዎ ምናልባት ቢኒ እዚህ ላለውም እንዲገለጽ እስኪ የተወሰኑትን በሲዲ ያሳተምካቸው በመጽሐፍትም የወጡ ወይም ለአባቶችም የሰጣቸው ለሌሎች ሰባኪያንም የሰጣቸውም እንዳሉ እናውቃለን። እስኪ የተወሰኑትን ጥቀስላቸው ወንድሞቻችን። አዎ በመጀመሪያ አሁን ካነሳው ሀሳብ አንደኛ እኔ አሁን ቤተክርስቲያን በአንድ ማለት በገዳማት ባለ ያው አባቶችን በማገዝ ላይ ነኝ እንጂ ያለሁት ቤተክርስቲያን ላይ ህዝብ ባለበት ቁሜ አላገለግልም። አሁን አንደኛ ያን ጊዜ ጥቁር የተለበሰ ጊዜ አሁን 2014 መሰለኝ ያን ጊዜ ራሱ ከነበርኩበት አካባቢ ሰዎች ሌላ ሃይማኖት ነው በማለት ወደ ቤተሰቦች ወዳሉበት ሄደው ቤት ሊያቃጥሉ እንደነበረ ምናልባት አልሰማችሁም ይሆናል። እንደገና አንድ ጊዜ ቁጭ ብለው ሰዓት እየጠበቁ ጋዝ ይዘው ያለንበትን ቦታ ሊያቃጥሉ ጋዝ ይዘው እስኪመሽላቸው እየጠበቁ ምንድን ነው ብሎ እዚያ ያሉ የተቀመጡበት ቦታ ጠላ የሚጠጣበት ቦታ አካባቢ ነው እና ከዚህ አካባቢ እንትን ብለው ወጣቶች 8 ወጣቶች ቁጭ ብለው ሊያቃጥሉኝ እያለ ሰው ደርሶ እንደዚሁ ክርስቲያኖቹ ተሰባስበው የላኳቸው ደግሞ ቄሶች ናቸው። እንድትሰሙልኝ የምፈልገው ነገር እውነቱን ነው የምነግራቸው። የተላኩት ቄስ ነው፣ የተማረ ሰው ነው። ወደ ቤተክርስቲያን መጥቶ ቦታ ይይዝባቸዋል፣ እንደዚህ ነው፣ ከላይ ከጳጳሳት ጋር ይተዋወቃልና ተብሎ የነገራቸው አካል እንዳለ ነው በኋላ መረጃ የሰማው። እኔ ግን ከማንም አልደርስም። ከገዳም አባቶች ላይ እንደገና እነሱን ከማገልገል እነሱን ከማገዝ ውጭ ከምንም ጋራ አገልግሎት እየሰጠው አይደለም። ተደብቀን ነው የምንኖረው፣ ተደብቀን ነው ያለ ነው። እግዚአብሔር ቀኗንና ሰዓቷን እስኪገልጣት ድረስ ምናልባት የዛሬውን ቀንም ገልጦታል ብዬ አምናለሁ። እየገለጠው ጫፍ ላይ እንደደረሰ ያሳየኛል። እኔ እንግዲህ አድርጉ እንዲበሉ ምጡ ኑ እና አገኙኝ ብያችሁ አይደለም። ሰዓትና ጊዜው ሲደርስ ራሳችሁ አፈላልጋችሁ ፈልጋችሁ ደወላችሁ እንጂ እኔ እንግዲህ ኑልኝ ብዬ አይደለም የመጣችሁት። ስለዚህ እግዚአብሔር ቀን አለሽ ማለት ነው። የምጠብቃት ተስፋ ያቺ አለሽ ብርሃኗ ጭላጭሏን እያየዋት ነች ብዬ አምናለሁ። ምናልባት ወደፊት የሚያመጣኝ ቀን ወደ ግንባር የምመጣበት ቀን ከፊት ደርሷል ብዬ አምናለሁ። በዚህ ከዚያ የተረፈ ይሄ ነው ብዬ ብናገር ሰዎች ደስ አይላቸውም። ለከሌ እንዲያድርግ ያለው ምናልባት አንድ መጽሐፍ አስታውሳለሁ፣ የመስቀሉ ስር ቁማርተኞች የሚል በጋሻው ደሳለኝ ያሳተመው መጽሐፍ የባህታዊ አምሃ ኢየሱስ መጽሐፍ ነው። ግን መጽሐፍነቱ ተጠርቶ የወጣው በሱ ነው እንጂ የሱ ድርሰት አይደለም። ይሄ ነው ብሎ ሲወራ እንኳን አፋችን ይሉን ነበር በወቅቱ እና ይሄ ነው ተብሎ ለመናገር ፍላጎት የለውም። ለምን በመልካምነት ያስተላለፍባቸውን ነገር በግልጽ አሁን እንደተጣላ ሰው ይሄ ነው ብዬ አልናገርም። ለምን ነገ እነሱ ይጠቅሙኛል። ነገ ያዘጋጀሁትን ለምሳሌ አሁን ምናልባት ቸርነት ሰናይ የዛሬ 5 አካባቢ 2012 ኢንተርቪው ሲያደርገኝ ኢንተርቪውን አይታችሁት ከሆነ ወይም ደግሞ አንድ ማን ነው ባካችሁ አንዱ አለም ነው የሚባል ልጅ ኢንተርቪው አድርጎ የነበር መጽሐፍ እንዳለኝ የሚታተም መጽሐፍ እንዳለኝ አሳትሙት ብዬ እሺ እናሳትመዋለን በቃ ችግር የለም ብሎ በህዝብ ፊት ጠይቆኝ እንደዚሁ ስልክ ደውሎ ጠይቆኝ መጨረሻ ትንፋሹም የለም ስልኩም ከዘጋ ቻው ካለ በኋላ ነገ ደውለን እናሳትመው ነው በቃ ህዝብ ክርስቲያን ወስዶ ከዚህ ሀገር መጥቶ ይታተምልሃል ካለ በኋላ ጠፋ። በቃ ሰዓቱ አልደረሰም ጊዜው አልደረሰም ብዬ እኔም ተውኩት እንጂ መጽሐፎች የሚታተሙ መጽሐፎችም ነበሩ። ግን አሁንም ቀኗንና ሰዓቷን ነው የምጠብቅ። ይሄ ነው ብዬ እንኳን ለሰው ዳቦ ግዛብ
በተማሩበት ለልጆች አድርግ በተለይ መጽሐፍ እኮ ነበር የሚታተም ብዬ አውርቼ ተናግሬም አላውቅም። ለሰው ልጅ ግን አመስግኜ ለዛ ሰው ምችል ከሆነ ወደ አምላኬ ጠብቀው ብዬ አሳስቤ አንደበቴን ዘግቼ የአምላክን ቀን ነው የምጠብቃት። ያችን ቀን ነው የምጠብቃት። ምናልባት ያው ይሄ ዛሬ ላይ ለምን ተነሳው ዛሬ ላይ ማን ሰው እንዳነሳኝ ከወደኩበት ላይ ማን እንደቀሰቀሰኝ ወደዚህ ደውላችሁም እንድታናግሩ ያደረገው ማን እንደሆነ አምላኬ እንደሆነ እረዳለሁ። ሰው እንዳልሆነ አውቃለሁ። ለምን በሰው ሰውኛ ጳጳሳቱ መንግስቶቹ መሪ የነበሩት መሪዎች ሁሉ እኮ ያውቁኛል፣ ገፍተውኛል። አባቶችም እያወቁ ዝምታቸውን መርጠዋል። ምናልባት ብዙ ስብከቴን ተመልከቱ። ክርስቶስ ሲሰደብ ዝም ያላቸው አባቶች ነገ አንደበታቸው እንደ ኢሳይያስ ከንፈራቸው በሙሉ በለብስ ይመታል። ዛሬ ዝም በማለታችሁ እያልኩ የሰበኩ ስብከት ሁሉ አሉ። ስለ አባቶች ራሱ በጣም ተናግሬያለሁ። የመንፈስ ቅዱስ አባቶች አይደሉም። የመንፈስ ቅዱስ ሹመት ቢኖራቸው በጎጥ በብሔር በመንደር በዘር ያልተከፋፈሉ እውነተኛ መንፈስ ቅዱስ የሾማቸው አባቶች ቢሆኑ ኑሮ እኛንም ያግዙ ነበር፣ አይዟችሁ ይሉ ነበር። እነሱም ዝም ሰውን አይፈሩም፣ እንስሳትን አይፈሩም። ይወጡ ነበር፣ ይናገሩ ነበር፣ ይገስጹ ነበር። የተሾሙትም እኛን አይደለም ነገስታትን። ለእኛማ ለዚህ ለምእመኑማ ሰባችሁ ይበቃል፣ ቄሱ ይበቃ ነበር። ለነገስታቱ ነው እነሱ እዚያ ጋር ቁጭ ያሉ። ነገስታቱን መገሰጽ ይችሉ ነበር። አንደበታቸውን አሽኮ ዝም ያሉበት። እኛ ስንሰደድ ስንገባ አሁንም ምንም እንደሚሉ እንጃ። ብቻ ለነሱ ሰይፍ ተዘጋጅቶ ሊሆን ይችላል። እግዚአብሔር ቀኑና ሰዓቱን እጠብቀዋለሁ። አሁንም አምላኬ ምናልባት ቀኑና ሰዓቷ ደርሳ ከሆነ እመጣለሁ ብዬ አስባለሁ። ሲለ ይወጣል። ይሄን ነው ተስፋ አድርጌ እስከዛሬ የጠበቅኩት። 16 ዓመቴን እያስኩ ነው ያለሁት ማለት ነው። 2001 ዓመተ ምህረት እንትን ላይ ነው የወጣሁት። ክረምት ላይ ነው የተሰደድኩት። በቃ ነሐሴ ወር ላይ ያ ጋዜጣውም ሲወጣ ሲዲውም ሲወጣ ያን ጊዜ ነው መሰደድ አብዬ የጀመርኩት። ያን ጊዜ ነው በቃ ማንም ህዝቡ ባልነቃበት ሰዓት እየተገፋው እየተሰደድኩ እየወደኩ እየተነሳው ወባው ሲያመኝ ምኑ በረሃ ላይ ሳድር በጨዋባሞይ ላሊበላ ወድቄ መነኮሳት ሐክመው ሞተ ብለው የአስከሬን ሳጥን ገዝተውልኝ አብቅቼ ጭምልቅልቅ ብዬ አብቅቼ ያን ሁሉ አትርፎ አጠገብ ያሉት ሰዎች እንደኔ አንድ ሰው ነበረ። እሱ ሞቶ እሱን ቀብረው ለኔ የተገዛው መገነዣ ለሱ ሆኖ ሰኔ ሚካኤል አካባቢ ነው ተቀብሮ እኔ ቁሜ እንደገና ተነስቼ ወደ ሌላ ሀገር የበዓታን ጸበል ጠጥቼ የዳንኩ። እንግዲህ ለምን እንዳዘጋጅ ባላውቅም መቼም ይቅርታ አድርጉልኝ። የማይረባውንም የሚረባውንም ለእናንተ ገለጽኩላችሁ። ይቅርታ ወንድሞቼ። ይሄ ነው ያለው ነገር እንግዲህ በእኔ በኩል ይሁን። እግዚአብሔር ይስጥልኝ ቢኒ። እዚህ አሁን ኦርቶዶክሳውያን በሰፊው እያደመጡ ነው። ሰፊ ሰው ነው ያለው፣ ብዙ ሰው ነው ያለው እና ብዙ ሰው እያደመጠ ነው የምትለውን ነገር ይረዳል የሆነውን ሁሉ። አዲስ ለመጣችሁ ምናልባት ማን ነው ለምትሉ ዲያቆን ብንያም ፍሬው ይባላል። ኦርቶዶክሳዊ ሰባኪ ነው። ረጅም ጊዜ ቤተክርስቲያንን አገልግሏል። በተለይ እስልምና ላይ የነበረውን ንቅበተ እምነት በሰፊ ሰራ የነበረ 90ዎቹና 2000 አካባቢ የነበረ ወንድማችን ነው። ቀዳማዊ እፎይ ማለት ይቻላል። ዲያቆን ዘማርያም ባለፈው በገለጸበት አገላለጽ እፎይን አሁን ያያችሁትን ተጋድሎ የደረሰበትን መሳደድ በዚህ ዘመን ኢንተርኔት ባለበት ሰዎች እያንዳንዱን ነገር መከታተል በሚችሉበት ዘመኑ ሰልጥኗል በሚባልበት ዘመን እንኳን እፎይ የደረሰበትን የምታውቁት። ይሄ ሁሉ ነገር ባልነበረበት ሁኔታ ላይ እንዳሁን ቲክቶክም ዩቲዩብም ወይም ሌላ ሶሻል ሚዲያ በሰፊው ባልነበረበት ዘመን በአውደ ምህረት ላይ በሲዲ በጽሁፎች ከእስልምና ይነሱ የነበሩ ጽርፈቶችን ሁሉ ይመክት የነበረ ወንድም ነው። ቀዳማዊ እፎይ ነው። ብዙ ትምህርቶች አሉት። ብዙ አሰልጥኗል፣ ብዙ አስተምሯል፣ ብዙ ጽፏል። ቤተክርስቲያንም ደግሞ ብዙ ተጠቅማበታለች። ለብዙዎቹም ደግሞ በዛን ሰዓት የሚመልሰን የለም የሚመክተን የለም የሚለው በታላቁ ፍጥጫ ዘመን የነበረውን ሁሉ ስብከቶች ሌሎች ሰባኪያን እሱም መግለጽ አልፈለገም፣ እኛም መግለጽ አይኖርብንም። ታላላቅ ሰባኪያን የሰበኳቸው ለእስልምና የመለሷቸውን መልስ ሁሉ አዘጋጅቶ የሰጠ ነው እና በዛን ቁርአንን ገልጦ ሐዲሳቸውን ገልጦ መጽሐፍቶቻቸውን ሁሉ ገልጦ ያሳየ ወንድም ነው። ከዛ በኋላ ከእስልምናው አካባቢ ምላሽ ሲመለስ ሁሉ የምታውቁት ነው በምን አይነት መልኩ እንደሚመለስ
ወንድማችንን ወደ ግድያ፣ ወደ ሞት፣ ልጆቹንም ወደ ማፈን፣ ቤተሰቦችንም ወደ ማፈናቀል ከተማ ውስጥ እዚህ አዲስ አበባ ሆኖ ይሰብክ ያስተምር የነበረ ወንድም ተሳዶ አሁን ገጠር ውስጥ ከሀገር ለሀገር ሲሸሸግ የኖረ ወንድም ነው እና እፎይን ስታስታውሱ የመጀመሪያው እፎይ ማለት እሱ ነው። እፎይ ምናልባት እፎይን አሁን ባለበት ሁኔታ አላገኙትም ይሆናል ወንድማችን። ይሄን ወንድማችንን ግን አልገደሉትም እንጂ በብዙ መልኩ አግኝተውታል። ልጁን አፍነውበታል፣ ወቅተውበታል፣ ቤተሰቦቹን አሳደዋል፣ አፈናቅለዋል። እሱም ለሞትም ብዙ ጊዜ ለሞትም ደርሶ የተመለሰ ወንድም ነው። ከአገር ሀገር ሲባዝን የኖረ ነው። በበረሃ በጫካ በዋሻ ወደ ከሀገርም ወጥቶ በሱዳን እንደዚሁም ደግሞ በምስራቅ አፍሪካ ወደ ሩዋንዳ ይመስለኛል ወንድማችን ለሞት ለግድያ የደረሰ ነው። አሁን መጥቶ ያለበት ሁኔታ እንደነገራችሁ ነው፣ ተደብቆ ነው ያለው። ይሄንን ህይወት ደግሞ ያሳለፈው ያለፉትን እንግዲህ 16 ዓመት ሞላኛል 15 ዓመቱን ሙሉ በዚህ ውስጥ ነው ያለው። ይገሉኛል በሚል ውስጥ ነው ያለውና በዚህ ውስጥ የብዙ ሰባኪያን ጓደኛ ነው፣ የብዙ ዘማሪያን ጓደኛ ነው። ኦልሞስት የብዙዎቹም ደግሞ አዘጋጅ ነው የነበረው። አይ ቲንክ በዚህ ውስጥ ብዙ ይሰማሉ። አይ ቲንክ ዘመድኩን መምህር ዘመድኩን በቀለም እዚህ ውስጥ ካደመጠን የሱ ስብከቶች በጊልጌላ መንፈሳዊ መዝሙር ቤት በሱ በኩል ታትመዋል። ሌሎች የምናውቃቸው ዘማሪያን አንጋፋ ሰባኪያን ከሱ ጋር ሁሉ አገልግለዋል። ነገር ግን ወንድማችን ከጠፋ በኋላ ከተሳደደ በኋላ ግን የደረሰለት ወንድም ያላችሁ ጥያቄውን ወደሷ አቀርብለታለሁ። ከዛ ባለፈ ግን ቢኒ ቅድም እንዳልኩ እዚህ የተሰበሰብነው ኦርቶዶክሳውያን ለአንተን የወንድምነታቸውን መገለጫ የእህትነታቸውን መገለጫ አለ እንዲሉ ነው። አንድም ፈቃድህን ለመጠየቅ ነው። አውቃለሁ አንተ ይህን ስጡኝ ይህን አርጉልኝ እንደማትል፣ ነገር ግን ፈቃድህን መጠየቅ ስላለብን አንድም ለዛ ነው ያለው። እሱን ፈቃድህን ብትገልጽልን ደስ ይለናል፣ እንደ እርዳታም ሳትቆጥረው ቢኒ። አንድም ያለ ነው እንግዲህ ፈቃድህንም ለመጠየቅ ነው እዚህ ያለው። ሁሉም ነገር መደረግ ያለበት በፈቃድህ ነውና ለአንተም ማድረግ ያሰቡ ወንድሞችም እህቶችም በትንሽ በቃ እንደው ከትንሽ አንስቶ ያሉ አሉ። ፈቃድህን ሰጣቸው ነው። አው ድምፁ እየተቆራረጠ አሁን አካባቢ እሺ፣ ምናልባት ኔትወርክ ሊሆን ይችላል ያለህበት። አሁንስ ይሰማል ቢኒ? አሁን ይሰማል። እሺ እሺ እያልኩኝ ያለሁት አንድም ኦርቶዶክሳውያን እዚህ የተሰባሰቡበት ምክንያቱ አለን ሊሉ ነውና የወንድምነታቸውን መገለጫ የእህትነታቸውን መገለጫ የአንተን ፈቃድ ይጠይቃሉ አስቀድሞ ከሁሉ በፊት። ግን አይ ነው አንተ ያው ስጡኝ እርዱኝ አግዙኝ እንደማትል እናውቃለን። በነገራችን ላይ ኦርቶዶክሳውያን ለነ አቡ ሃይደር ወይንም በጊዜው ሳድቅ መሐመድ ይባል ለነበረው ለሱ ምላሽ ካዘጋጃቸው ወይንም ቁርአን ላይ ከሰጣቸው ምላሾች ሁሉ የነበሩ ሲዲዎች እንዳይታተሙ የ1 ሚሊዮን ብር ክፍያ ቀርቦለት የገፋ ወንድም ነው። ይሄን ከሱ አንደበት ብቻ ሳይሆን ሌሎች መምህራንም የሚመሰክሩለት ነው። በጊዜው 1 ሚሊዮን ብር ከእስልምና እምነት ተከታዮች ቀርቦለት ሲዲው እንዳይወጣ ያዘጋጃቸው ነገሮች ሁሉ እንዳይወጣ እሱን ገፍቶ፣ ነገር ግን መመለስ ያለበትን መልሶ ለገንዘብም ለጊዜያዊ ጥቅምም ቤተክርስቲያንን አሳልፎ ያልሰጠ ትምህርቱንም ደግሞ በጥቅማ ጥቅም ያልደለለ ብኩርናውን ያልሸጠ ወንድማችን ነውና አሁን ገንዘብ ስጡን እርዱኝ ላይ ሊለን ማለት ከሱ አንሰማውም ያንን ቃል። ለዛም ነው ፈቃዱን እየጠየቅን ያለ ነው። እናግዝ እንርዳ፣ ያለህበትም ፍቅራችንን እንግለጽ እያሉ ነው ያሉት ቢኒ። እሱም ፈቃድህን ስጠው። ቴዲ አለ እዚህ ቴዶ ዘሩፋኤል፣ እሱ ነው እየመራ ያለው። ይናገራሉ። አይ ፈቃድህን ስጣቸውና እነሱ የሚናገሩትን ይናገራሉ፣ ይቀጥላሉ። ይናገሩ የሚሉትን እሰማለሁ፣ መልሰውን መልሳለሁ። እሺ ይሁን። ቴዲ መቀጠል ትችላለህ። አንተም ጋር ያለ በቃ እንግዲህ እንዳልኩ እሱ በግልጽ እንትንም ላይልን ስለሚችል ችግር የለም። እኛ እንግዲህ እሱም ያለውን ኃላፊነቱን ወስደን ማድረግ ያለብንን እናረጋለን፣ አናስጨንቀውም። መልካም። እሺ ቴዎሲስ እጅግ በጣም እናመሰግናለን። ወንድማችን ዲያቆን ብንያም ፍሬው ልንል የምንችለው እንኳን አተረፈህ አይደለም እንኳን
በክርስትና መንገድ ውስጥ ይህንን ዋጋ ለመክፈል በቃ በረከትህ ይድረሰን። ምላሴ በቃ ከትናጋዬ ነው የተጣበቀው። ማውራት እንኳን አልቻልኩም። የዚህን ያክል ከብዶኝ ነበር። ምክንያቱም በክርስትና ውስጥ እንዲህ ያሉ ተጋድሎችን ማሳለፍ በቤተ ክርስቲያን ታሪክ ውስጥ የምናውቀው በቀደምት አባቶቻችን ገድል ላይ እዛ ውስጥ ተጠቅሶ ነው የምናየው አይደለ? ዳዋ ጥሰው ዋሻ ፈልፍለው ቅጠል በጥሰው ኖሩ የሚለውን የምናውቀው በቀዳማውያን አበው ነውና ይህንን ታሪክ በዘመናችን ስጋ ለብሶ ስናየው ከመፍራት በላይ ምንም አማራጭ የለኝምና ስፈራ የነበረበት ሁኔታ ነበር የነበረው። ነገር ግን ዛሬ ከናንተ እኩል አዳማጭ ሆኜ ስለተገኘው ትንሽ እንደው በሚሊዮንም ለመስማት ራሱ የሆነ ብርታት ተሰምቶኛልና እግዚአብሔር አምላክ እሱ በወደደና በፈቀደ መጠን ያ ወንድማችን ይሄን አድርጉልኝ አይልም ወይም ደግሞ እንደው የተለየ ነገር ይለናልም እዚህ ላይ ብዬ አልጠብቅም። ከኛ ግን ግዴታ ነው። ቅድም መነሻዬ ላይ እንደተናገርኩት ግዴታዬ ነው። በቃ ኦርቶዶክሳዊ አንድነት ተብሎ ሲነገር ወይም ደግሞ ያስፈልጋል ሲባል በሁሉም ነገር አንድ መሆን ነው። ስለዚህ ወንድማችን ብዙ ዋጋ የከፈለለት ሃይማኖቱ ሃይማኖታችን ነው። ስለዚህ ለተቀረው ቤተሰብ እሱ ብሎናል። ምንም በቃ ደክሞታል። እሱ ከክርስቶስ ጋር መኖርን ፈልጎ በቤተክርስቲያን ውስጥ አባቶችን እየረዳ ርቆ መኖርን ፈልጓል። ለልጆቹ ግን ለቀረው ቤተሰብ ግን እኛ የሱን ቦታ የሱን አባትነቱ በምድር ያለ ነው። ስለዚህ በምድር ያለ ማንነቱን እሱ በምድር ሆኖ ለተነጠቃት ሰማያዊት ነፍሱ ስንል ልንተባበር ልናግዝ ያስፈልጋል። ይህንን ለማለት ወዳለሁ። በቴዎሲስ በኩል የቀረ ነገር ካለ እሱን እንጨርስና ንግግር አናበዛም። ከወንድማችን ጎን እንዴት ነው የምንቆመው የሚለውን እሱን አብስረን በትክክል እንጀምራለን። እግዚአብሔር አምላክ እሱ ሞገስ ብርታት ይሆነን። ወንድማችን ዲያቆን ብንያም ሳይገባን አንተ ጎን እንድንቆም የረዳንን አምላክ አሁንም በብዙ ከአንተ ጎን እንድንቆም በጸሎት እንድትተጋልን እንጠይቀሃለን። በጣም በጸሎት ህይወትም ጭምር የሚሰብክ ነገር ያለው ወንድም መሆኑን በደንብ ስለተረዳው ነው የምለው። በጸሎትህ እንድታስበን ብቻ ነው የምፈልገው። ሌሎቹ ወደ አገልግሎት መመለስ ምናምን የመሳሰሉት ነገሮች አሁን ካለበት እንግዲህ 16 ዓመት አለን። እንደውም የ16 ዓመት ተጽዕኖ ቀላል አይደለም። ስለዚህ እና አራክፎ ወጥቶ በአገልግሎት መስመር ላይ ለመገኘት ገና ተጨማሪ ብርታት ይፈልጋል። አሁን ከዚህ ከትንሿ እንጀምራለን። በጸሎት አስበን ለማለት እንወዳለን። አምላከ ቅዱሳን ያስባችሁ። እግዚአብሔር በጣም እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከጎኔ ስለቆማችሁ አማን ይቆምላችሁ። ቢኒ ምናልባት እንደው አዶን መጠየቅ ካለብኝ አላውቅም። ውጪ ላሉት ኦርቶዶክሳውያን ቀላል ነው። ሀገር ቤት ግን ማገዝ ለሚፈልጉ በተለይ ኢትዮጵያ ውስጥ ላሉ ሰዎች በምን መልኩ መድረስ ይቻላል? መግለጽ የምትችል ከሆነ አሁን ግለጽ። የማይቻልም ከሆነ ግን ችግር የለም። ውጭ ካሉ ኦርቶዶክሳውያን መሄድ ያለብንን እንሄዳለን።